በቃ እኮ ሽፍታ እኮ ማለት ከሀገር ጋር በተያያዘ ሲሆን ለራስ ጥቅም ብሎ መሳሪያ ይዞ ጫካ የሚገባ ነው እና ህዝብን የሚያስጨንቅ ነው። ያው ታጣቂዎች ከዚህ የተለየ ምን ያደርጋል? ቲፒኤልኤፍ ከዚህ ምን ያደርጋል? የተለየ ነገር ቲፒኤልኤፍ ምን ያደርጋል? በሁለት መቶ ብር ይቀበላችሁ የለም እንደ ተፈናቃዮች ህዝብን እያስጨነቀ አይደለም እንደ የወርቅ ማዕድን የሚያወጣው እንዴ? ትግራይ ውስጥ የትግራይ እናቶች ስንት አይነት መከራ ውስጥ ነው ያሉት? ለጦርነት ተዘጋጁ አንድ የሚላቸው ሌላ ምንድነው የሚያደርግላቸው? ፋኖ አሁን እዚህም ጋር አንዳንዶቻችሁ ፋኖ ምናምን ስትሉ እያየሁ ነው። ምንድነው ለአማራ ህዝብ ያደረገለት? ምንድነው ይዞለት የመጣው? ምንድነው ይዞለት የመጣው? እኔ እውነቱን ልንገራችሁ፣ ፋኖ በትክክል ለአማራ ኮዝ ቢታገል የእውነቴን ነው የምላችሁ ደግፈው ነበር። እኔ እኮ ደግፈውም ነበር። በኋላ እኮ ነው የተወጉት። አንድ ነገር ተረዳው። ኢትዮጵያ ውስጥ አንድ በጣም መቀየር ያለበት ነገር አለ። በጣም ተቋሚ ነኝ የሚለውን አካል እያባለገ ያለ አንድ ነገር አለ። በቃ መንግስትን ስለተቃወምክ ብቻ ተቋሚውን የመደገፍ ግዴታ እንዳለብህ እንድታስብ የሚያደርጉ ነገር አለ። ብልጽግናን መቃወም ፋኖን ለመደገፍ ምክንያት አይደለም። ይሄ ነው ወቁ። ህወሓትም ፋኖን በለው የየትኛውም ተቋሚ ሊደገፍ የሚገባው ሊደገፍ የሚያስችል ነገር ካለው ብቻ ነው። ካልሆነ አትደግፈው፣ ይተወው። ሲፈልግ ትግሉ ይተወው። ለራሱ ብሎ እንጂ ለማንም ብሎ እኮ አይደለም።